የተከበሩ ወይዘሮ ይታይሽ ለማ የወረዳችን ዋና አፈ ጉባኤ፣ የተከበሩ አቶ ወርቅነህ ንደግ የጎዛምን ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበራችሁ የወረዳ አስተባባሪ ኮሚቴ አባላት፣ የተከበራችሁ የወረዳ ጠቅላላ አመራሮች፣ የወረዳችን መንግስት ሰራተኞች፣ የወረዳችን የጸጥታ ኃይሎች እንኳን ለ18ኛው የሰንደቅ ዓላማ ቀን በዓል በሰላም አደረሳችሁ አደረሰን ማለት ነው። ከዚህ በማስቀጠል ያው ሰንደቅ ዓላማን ስናከብር በርካታ ነገሮችን በውስጣችን እንድናስብ ያደርጋል።